ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግቼ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነው። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋለሁ እና እወዳችኋለሁ። አመሰግናለሁ። አንተ የጣልካትን እፍ ብሎ አነሳት። እፍ ብሎ አጠባ አድርጎ እፍ ብሎ አነሳት። አብሮ ሻይ ቡና ሮማንቲክ ነገር ምናምን አሳይ። ከዛ ማይ ፋሚሊ ቢግ ላቭ ቢግ ሪስፔክት ብለሽ አንቺ አይፓድ ምናምን ለሽቀላ የምታደርጊዋ መጣና ነው አይፓድ ገለመል የለም ህይወት ነው የምንቀይረው ብሎ መኪና በእግረኛ ከሆነ መኪና ያስፈልጋል። ቤት ከሌለው ኖ ቤት ነው የሚያስፈልግህ አንተ። አይ ቻሌንጅ ቦም። ስለዚህ በጣም ጆን ዳንኤል የሆነ ነገር መፍጠር አለብህ። አዶናይ ጋር የሚደርስ ምንም ነገር አላየው። ያንተ ጀለሶች ራሱ ቢግ ላቭ ቢግ ሪስፔክት ሰለቻቸው፣ አሳዝኑኝ። ያንተ ቤተሰቦች ያተረፉት ነገር የለም። ከአዶናይ ጋር ገጠሙ ሪፖርት ነበር የሚያደርጉት። ታቡት እሱንም